እያበላን እየጨበስን እያበላን የኔ በረዶ አበረድሽኝ እኮ እናቴ የኔ ወይና አደጋ ወይኔ ያዙት ገጀራ ናልሽኝ ያዙት ገጀራ ስንት ናቸው? ቆይ 5 ናቸው። ይኸውልህ 3ቱ ምንም የሚያካክል ገጀራ ይዟል፣ አንዱ ሽጉጥ ይዟል፣ አንዱ ጩቤ ይዟል። አረ ሂድ እንዳያመጡ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪያ አይ ኪዩ እንዴት እንደምወድሽ እኮ ይኔ ኤክስ ታዲያ ምን አስደነገጠሽ? ኤክስ እኮ ይልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚጋለፈጡት? ሴትዮ ይልሽ አንቺን ያናቅ። በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይልሽ እናቱ ወይየባ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ ይቀፍ የኔ በረዶ አበረድሽኝ እኮ እናቴ የኔ ወይና አደጋ። ነይ ሲኦል በር ላይ ምን እንሰራለን? እንሂድ። ስሚ የወንዶች ጉዳይ ነው የተሻለ። ልክ ዛሬ እንዳለችው እንዳምሮ ገርል ፍሬንድ ንቀለች ተፈነከተናለች። ያናት ሄዶ ክፍታፍ ምን አርግ ነው የምትለኝ? ቆሞ ቀር ሆንክ አይደለም በተገል ይሆናል እንዴ? ታዲያ ምንድነው የምትለው? ቢያንስ ፈልገው የሚመጡ ሴቶችን አንተ አታባር። ያንተ ባህሪ እኮ ነው ችግሩ። ኧረ እኔ ማስመጥ ላይ ማንንም ያክለኝ የለም። የፈለከውን ቸከሳምጣ የፈለከውን። ኧረ እሙዬ እንዴት ነሽ? ወንድሜ በጣም አፍቅሮሻልና በጣም አይናፋር ስለሆነ ነው እንድታውቁ ይገኛል። እሺ እንዴት ነህ? ደህና ዴሚ ይባላል። ስልኬን ያዝና ደውልልኝ እንገናኛለን። ዴሚ ደመላሽ ነው ስማ። አንተማ ወንድ ነህ ያሟል እንዴ? ና ብልትን አሳይ። ራስ በልተኝ ነበር በእናትህ። የልሰዳችሁ እንደም እስቲ ፈታ ያለ ቤት ወሰደን በእናትህ። ፈታ ያለ ቤት መጨፍራው ዘና ያለ ቤት ወሰደን እስቲ በእናትህ። እንደዚህ ነው ቤቶችን ብዙ አላውቅም። ዝም ብለን ሰው ጠይቃለን መንገድ ላይ ምናምን ሰው ጠይቃለን። ችግር የለውም። አንቺ ደግሞ ምንድነው? ማን አለ እዚህ? ችግር የለውም። ማን አለ እዚህ? ምንድነው? ለምን እንደምታስቸግራት? ምን አገባ? ማረን ያስቸግረሽ መስሎኝ ነው። መግደርደር አይቻልም እንዴ? እንዲህ ነው እንደምትግደረደሪ? ንዳ በቃ አንተ ዝም ብለህ ምንድነው የምትለው? እጄናውጣልኝ። ኧረ አንቺ ችግር የለውም። ምን ሆነሽ ነው እንዴ? ችግር አንተ ምን ልታሳድረው ነው እንዴ? እጄን እንደ አንተ ምን አገባ? እስኪ ዞር ብለና በእናትህ እንካ ዞር ብለና እንካ አምጣ፣ እጄን አምጣ። ዞር ብለና በእናትህ ምን እንደምታየው ጉዴ። አስተናጋጅ እናቴ እንዴት ነሽ? ሰላም ነው አለሽ? የሚበላ ምን አለ? ጮርናቄ ተፈርሾላ ኮርኒስ ተኮንድሾ አለ። ጮርናቄ ተፈርሾ? አዎ። ምንድነው ጮርናቄ ተፈርሾ? ምንድነው ያለው? ፍርፍር በእንቁላል ነው ጮርናቄ ተፈርሾ ምናምን ስምት ቀይሩት። በቃ ፍርፍር በእንቁላል ብላችሁ አታመጡም እንዴ? እሱን አምጪልኝ። እሺ ጋሺ አለቀ። ይሁላ ሰዓት ቆይተሽ በጣም ይቅርታ። ወይኔ ጌታዬ ወይ ኧረ ተረበረ። እሺ ምንድነው ሌላ ያለው? ማዕበል ጋዝ ላይትና አረም ለብለብ። ስሙን እንኳን በለውም አይደል እንዴ? ምን አይነት እንደው አፈር የበላ ስም ነው የምታወጡት? ማዕበል ጋዝ ላይት ምንድነው? መረቁ ስለበዛ ነው። አረም ለብለብ ምንድነው? ጎመን በቆጮ አትሉም እንዴ ታዲያ? አረም ለብለብ ምናምን በቃ እሱን ይዘሽልኝ ነይ። እሺ ምን አይነት ጊዜ ነው ጋሺ? ጎሽ
ምግቡ ሴታል አልቋል አሉኝ። ይሄ ሁላ ሰዓት እንደው አንጀቴ ተጣብቆ አልቋል ለማለት ነው? ምንም የለም። አንድ ምግብ እንኳን የለም። አንድ ምግብ አለ። ምንድን ነው ያለው? አረንጓዴ ጨቅጨቅ። አረንጓዴ ጨቅጨቅ። ሰው ለጥለጥስ የላችሁም? እሱ እንኳን የለንም። አንቺ ጀምራል። ዋ ነይ ነይ ቆሎ ነይ ሰበጣጣው ከንጀባ ነው ለሞኮ ይገለበጥ ከዛ ማለት ነው ነፈስ በላይ ቀል ልገለኝ ነው እንዴ? ሲያስጠላ በፈጣን አትሲ ሰው ያስደስታል እንዴ? ብቻ የሚመቸኝ አንድ ረጋ ያለ ቃላት አጠቃቀሙ ላይ በተለይ ደግሞ የቃላት አጣጣሉ ላይ አይምሮ የሚጠይቅ ምህዳሩን አስፈተን የለውናችንን ጥግ ከተቀዳጀን አይምሮአችን በህልማችን ልክ ህልመለሊትን ያቀዳጀናል። በጣም አሪፍ ነው። አሁን ቅርጽ ብቻ ነው የሚቃናው። ቅርጽ ደግሞ በጣም ጎበዝ ነኝ እኔ። ቅርጽ ሄሎ አረፈ ወይኔ አጎቴ ወይኔ አረፈ አጎቴ አረፈ። ቅርጹን እንዴት ነው በረታ? አዎ በርትቻለሁ። የሞተ ተጎዳ እንጂ በርትቻለሁ። እንጨርሳታ ቅርጿን እቺን ቅርጿን በቃ ታዘለና ውጣለኝ እንዴ አንተ መስበቁ ላይ ምንድን ነው? በእናትህ እንቅልፍ መተኛት አልሻል። ኧረ በቃ አምላክ ውጣለኝ በእናትህ። እሺ ቅርጽ ብቻ እኮ ነው የቀረበን። እሺ በቃ እሺ ነገር ንገረኝ። ደስ ይላል። ሄሎ አያቴ ምን ሆነ? የራሳቸው ጉዳይ እንዴ እምቢኛው አንድ ጎረስኩልህ አልፈልግም። ጅሎች እኔ ጉዴ ፈላስ ደነገጠች። ቤቢ አስተካክል ጋው ይሄንን ደ ምን መለሳቀቶ ባለፈውን ጥፋት ደግሞ አረሳሁትም። ቆነጥጥ እኔ መቆንጠጥ እፈራለሁ። እምቢው ነው መቆንጠጥ አልፈልግም። ታይም የሚባል ነገር እኮ አለ። ጊዜ አቃጥላል ያናግዳል። ቺኮች እንዴት ናችሁ? ሰላም ሴቶች ይላል ለርኪ ይላል። ቆንጆ እንዴት ነህ? ሰላም ነሽ? አለን። ቆይ እንዲህ አይባልም። ቆንጆዬ ነሽ። አንቺኛውም ያቺ አንተ ምንም አትልም አይደለ? ስልክ ቁጥርሽን መውሰድ እችላለሁ? እንጃ አበባ ግን ይዘህልኝ ሳመጣ እንዴት ነው? እሰጥሻለሁ፣ ችግር የለውም። ሰላም ያንቺ ስልክሽን አሰጭኝም እንዴ? እሷ እየሰጠችው አንዴ ረጋ በለኝ። እንደዚህ እኮ አይደለም ቺክ የሚበለው ያባል እንዴ? ይቅርታ አይደለ? ወዴት ናችሁ? ለምን ሆቴል ለምን አንሄድ? እየበላን እየጨበስን እየበላን ኤክሳይትድ ሆኖ ነው። ቆንጆ አይታያቅማ። እና ምንድነው የምትሰራው? ምሰራው እንግዲህ አንቺን ማስደሰት ነው ስራዬ። አንቺ ስራ የለሽማ። ምስለስ እስጠላ አንተ ኖር አይደለም እንዴ? እንዴ እና ዝም ትላለች እንዴ? ምን ሆነ? አንተ ምን ታመጣለህ? ምንድነው የምትይው? ቆሻሻ እንዴ አንቺ ምንድነው የምትለው? ምንድነው የምትይው? ማነኝ ነው ብለህ በጣም እያፈጠኝ ነው። አንቺ በጣም ነው የምታምሪው። ምንድነው የተቀበለው? ቆሻሻ እኔና አንቺ እናወራለን። ይቅርታ እሺ። በቃ ቆንጆ ሌላ ቀን እንገናኛለን። በቃ አትሄድ። ያማል ሂድ ንዳ። በቃ አንቺ ሁሌ ቺክ እንዳትመለጥ እንደዚህ የቀበታውሽ ቆይቻለሽ። ዝም በል። እንኳን አደረሰ። ፋሲካ በቃ ያዡ ለሚቀጥለው ዓመት ይሆንሻል። ያለሽን ግን ወረድ። አንተ እንደዚህ ሲያዩ ትልቅ ሰው ትመስላለህ። እንዴት እንደዚህ አይነት ስራ ትሰራለህ? በዚህ እድሜ ወረቀት ታዞራለህ? ከረዛ ሌባ ነህ እንዴ አንተ? በያ የፓርኪንግ ልሄድ ስለሆነ ነው ቸኩያለሁ። አንተ በሽተኝ
ግቢ ውስጥ አንድ ያቆምኩት ያው ባለው አየር ነው ተፈተፍ ምን ነው በቃ ወረድ በይና ሄድ አንተ ከመታው ቆዩ ባይተዋራረገኝ ናፍቆትሽ አንተ ያማል ሌላም አለኝ ከአድማስ ወዲያ ማዶ ከዛ በስተጀርባ ቡስካ በስተጀርባ ነው ከዛ ይበኛውን ነገር ዋዬ ቆንጂ ልጅ ማለት ነው አሞዬ ቆንጂ እንዴት ነው የምታምሪው በእናትሽ አንቺ የመጨረሻ እንኪ ስልኬን ያዥና ደውይልኛ እንዴ ከወንድ ጋር አይደል እንዴ ምን ጣጣ አለው ታዲያ ከዚህ ቆርቋዛ ዳህን ያርሻልሽም እንዴ ምንድነው የምትይው ወይኔ ቅሌት አንተ ነያዥ 20 ሚሊዮን ብር አንቺን ነው የሚጠብቀው እናቴ እዚህ አንተ ራሱ ኪስን ሳሞራ ሴት ላይ ተጠራል ምን ነው በቃ ደውይልኝ ሰው በገንዘብ አይገዛም እሺ ሲያስጠላ 20 ሚሊዮን ብር አንቺ ስልኬን ጣልሽ አረ ያራደ አልተጣል እሷን ቢበተለ ራሱ እህቷ በጣም ቆንጆ ነች እህቷ ራሱን ቢበተለ እናቷ እንዴት ቆንጆ መሰሉ ገና ልጅ አገረድ ናቸው ምረጪ በቃ ከኔና ከሱ ምረጪ ዲቤክ ምን ዲቤክ ሁለታችንንም ዲቤክ መምረጥ ይከብድሻል አይከብደኝም ዲቤክ መመለስ አትፈልግም አይገባህም እንዴ ችግር አለብህ ዲቤክ አትፈልግህም በቃ አትፈልግህም ለመምረጥ ይከብድሻል ለማመን ይከብድሃል አንተ አትፈልግህም በቃ ጥያቄ ራሱ አልነበረም እናትህ ልትመርጥ ትችላለች በቃ ማንንም አይፈልግህም በቃ ችግር የለም በቃ ጥያቄ ራሱ አልነበረም ጋሽ ነጭ ነገር አገኘሁ በጣም ነው የሚጣፍጠው ወተት ብየዋለሁ ምንድነው ፊት ላይ ምንድነው ወተት ብየዋለሁ ወተት ምንድነው ወተት በጣም ነው የሚጣፍጠው ሁላችሁንም አቀምሳችኋል አንድ ቀን ጋብዛችኋል ሁላችሁንም ከየት ነው ያገኘው ከላሟ በጣም ነው የሚጣፍጠው አንድ ቀን ጋብዛችኋል በጣም ነው የሚጣፍጠው ላማኑ ነረከስ ጋብዛችኋል አንድ ቀን በጣም ነው የሚጣፍጠው ከላሟ ምንድነው መልስልን ከላሟ ምን ውስጥ ነው የወጣው ከላሟ ምን ውስጥ ነው የወጣው ከላሟ ነው ላሟ አንደኛ ነገር ነው ጋብዛችኋል የምር አርዳት ነው ማለት አርዳት ነው ምንድነው ከላሟ ነው ላሟ ምን ስታረግ ነው ያገኘው ይሄኛውን ላሟ ጋር ነው እናንተም ታገኙታላችሁ ላሟ ጋር ጠቡ አይደለም በረታችሁ ሰላም ነው በረታ እንዴ ነው ጠፋን አይደል ጠፋችሁ በዛው እናንተ ይደረግልን ነው አረ ችግር የለም ጋሼ ያው እግዚአብሔር የሚፈልገውን ሰው የሚወደውን ሰው ነው የሚወደው እሱ ልክ ነው ሁላችንም ወረፍተኞች ነን አዘን ደግሞ አይቻጉደል ሰውን ይጉደል ያለው ሰው ይጉደል ያለው ሰው አሁን እኔ እና እሱ አንድ ላይ ተወልደን አንድ ላይ ነው ያደግነው እና ካለን እሱ ነው ቤት መሳለ ብሎ ገብቶ ሊሞት ይችላል አረ ራስ ድብን በላን ታመደም አንተ ውጡ ዝም አንተን ስራ ጠራጊ ተው ልጆች አትጣሉ ተጉር አብቀለን እኛ ለቅሶ ተው አትጣሉ አዘን ነው አመጣጣችን እኮ ቢሮ እንነጋገራለን ምንናግዝ ነው ቢሮ እንነጋገራለን የሚታገዝ ነገር አለ የጎደለው ምንድነው ሬሶ የሚገንዘው ሰው ጠፋ የሚገንዘው ሰው ጠፋ ወይ ልጅ አንተ ገንዝልኝ አንተ ጎበዝ እኔ እርግማን አለብኝ ደግሞ ገሌን አልታጠብኩም አመት ከ6 ወር ሆነኝ አንተ ድሮም አቃሉ የፈጣሪ እንትን አለብሽ ልጅ አንተስ እንኳን ጋሼ ንቅሳት እኮ ያለበት ሰው እኮ መገነዝ አይችልም በእኛ ሀገር ስታንዳርድ ንቅሳት ያለበት ሰው አይገንዝም እሺ ሬሶ ምን ላርጉሽ አትተባበሩኝም እሺ ምግብ ነው በላት እሺ ወጥ መስራው ሲት ምግብ በላት ጋሺ ምግብ ሬሶን አስቀምጦ ምግብ ሲበል ይዋጥሎታል ምን እንዴ ሬሶ ተቀምጦ በጉን ያረድነው እኛ ነን አይደለ አዎ ቦስ የበጉ ቹቹላ ለማን ነውና የሚገባው ቆለጡን ነው ተው በሙሉ ስሙ አትጥራው እሺ ሂድና ቹቹላውን ካልሰጠና ጸፋይ ምላሽ ከባድ እንደሆነ አሳውቀው ከሱ ጋር ንግግር የለኝም እኔ እሺ ቦስ በጉን ያረድነው እኛ ነን ቹቹላው ያስፈልገናል ስጠን ወደዛ በእናትህ አንተ ባለፈውም እንዲህ ብላ አዝገኛል ወደዛ ሂድ በእናትህ ስለምን ቹቹላ ነው በሙሉ ስሙ እንድጠራው አታስገድደኝ ስለምን ቹቹላ ነው የምታወራው ምንድነው የምትለው የበጉን ቆለጥ ስጠኝ እንዴ በቆለጥ ማለት ነው እንዴ ሌላው ሾው ሰጥቶት እኮ ቅድም አንተ ቀድማት መጣም ነበር ትሽ ያዝገኛል በእናታችሁ ቦስ ውሻው ቀድሞናል ውሻው ወሰደው የታይ ሰፈሩ ከሆነ ቶሎ ያላምጠውም ከፈጠን እንደርስበታለን ይደረስበታል እንዴት ኪድበት ሰላም ነው ወንድሜ ሰላም ነው እንዴት ነህ መልእክተኛውን ታውቀዋለህ አንተም ያውቅ ደሞ አለ ወንድሜ
በራቢ በጣም ይሳት ነው ደረስክልኝ ወንድሜ። ምን ለብሶ አጥቼች ለብሼ እኮ ነው የማድረው፣ እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም፣ በችግር ይሳት ነው ደረስክልኝ። አልተግባባንም ባክ ወንድሜ፣ አልተግባባንም። ሲያስጠላ እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፎ አልተብዬ መጀመሪያ ትነግሪኝ ምን ተረዳኝ። ታዲያ ምን ይችላል? ሳናሽ ቁጭ ብል በቃ ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቅተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ፣ ምንም ያን ያህል አይደለም።